ይሄ ውድሜ ለሷ ሞጋዬው ዘንድሮ ፍሬ ሊሰጠን ነው አምላክን ቆጥሮ ሁሌም በሕይወቴ ምዕራፍ ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ መስገን ፍቅር መራት እናት ልትሆን በቅርቡ እኔም አባት የእሱ ቸርነት ታክሎ ቤቴን ባርኮት ሁለት ነበር በፍሬ ልንሆን ሶስት አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ጾሙ እንዴት ይዟችኋል? እንዲሁም ደግሞ ያው ከኢትዮጵያ ውጪ ያላችሁ አረብ ሀገራት ላይ ያላችሁ እና ደግሞ ኤዥያ ሀገራት ላይ አሜሪካም ይሁን የትም ያላችሁ ያው በዚህ ሰሞን የምሰማው ነገር ያው ጥሩም አይደለም። ሁከት አለ፣ ጋጋታ አለ፣ ንትርክ አለ፣ ብቻ ብዙ ነገሮች አሉና እናንተ እንዴት አላችሁ? ከዛ ሁሉ መሃል እግዚአብሔር እያሻገራችሁ ነው? እግዚአብሔር እየረዳችሁ ነው? እንዴት እያለፋችሁ ነው? የኔ ውዶች፣ የኔ ወንድሞች፣ እህቶቼ ደህና ናችሁ ወይ? የእግዚአብሔር ሰላም ከእናንተ ጋር ይሁን እና ደግሞ እኔ ወንድማችሁ ዛሬ ለናንተም ለኔም ጥሩ ዜና ይዤላችሁ መጥቻለሁ። ያው እኔን የምትከታተሉ ታውቃላችሁ ሁላችሁም በእኔና በፍቅረኛዬ እንዲሁም ደግሞ በየሺ መካከል ያለው ነገር ምን እንደሆነ ታውቃላችሁ። እግዚአብሔር ሰላም አውርዶልን ሰላም ፈጥረናል እና ደግሞ አንድ ላይ ለመኖርም እየወሰንን ነው። እንግዲህ አንድ ሁለት እያልን ነው። ከዛ በፊት ትላንት እሷ እኔን የጠየቀችውንም ጥያቄ ሰምታችሁታል ብዬ አስባለሁ። በጣም ጨንቆኝ ነበረ። እሷ ከጠየቀችኝ ወዲህ መጋባት አለብን ቀኑን ዛሬውኑ ንገረኝ ብላ ትላንት እንትን ስትለኝ ስታስፈራረኝ በጣም ደንግጬ ነበረ። እኔም ቤቴ እንደገባው አንዳንድ ስልኮችን ደወልኩ ለራሴ የቅርብ ሰዎች ያሉና ለነሱ ደውዬ አንዳንድ ነገር ምክርም ነገር ከነሱ ወሰርኩ። እንደሞ እነሱም ያው ጥሩ ምክር ሰጡኝ። እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት ቀኑን ቆርጬ ነው የመጣሁት። መቼ ነው የምንጋባው? ያው የሰርጋችን ቀን ታውቋል። ይሄንን ጥሩ ዜና ለእናንተም ለውድ ተከታዮቼ ለእናንተ ይሄ ጥሩ ዜና ነው ብዬ አስባለሁ እና ሚዲያ ላይ እንደዚህ ይዤ ስወጣ እኛን የምትወዱን አላችሁ፣ በጣም የምታከብሩን እንዲሁም ደግሞ የኛን ሰርግ ለመታደም የምትፈልጉም ካላችሁ ቀኑንም ስለቆረጥኩ የዛን ዕለት መታችሁ ሰርጋችንን ከኛ ጋር አንድ ላይ ፈሽፏ ብላችሁ ማክበር ትችላላችሁ። እንዲሁም ደግሞ የዛን ቀን ደውል የት ነው ሰርግ የሚከበረው? የቱ ጋር ነው የሰርግ ፕሮግራም የሚደረገው? የሰርግ ቀለቤት የጋብቻ ቀለቤት የምታደርጉት የት ነው ለምለው ጥያቄም እንግዲህ ሙሉ መልስ እሰጣችኋለሁ። በዚህ እኔ ከስር ስልክ አስቀምጣለሁ። በዚህ ስልክ ደውላችሁ የሰርጉን ቦታ የቀለቤት ቦታ ምናሳውቃችሁ ይሆናል። ብቻ እግዚአብሔር ይመስገን። እኔም ያው እንደፈራሁት አልሆነም። እግዚአብሔር እንግዲህ ያው ለሰው ልጅ ጥሩ የሚያስብ ፈጣሪ ብቻ ነውና ለኔም ለየሽም ጥሩ ነገር አስቦልን የሰርግ ቀናችንን ቆረጠን እና ደግሞ ማሬን ምስቴን ሰርፕራይዝ ላደርጋት ጠርቻለሁ። እንግዲህ ነይ እንደተለመደው ቦታ ነይ። እዛ ጋር ትንሽ ነፋስ እየወሰድኩ ነው እና የሆነ የምናወራው ነገር አለ ነይ ብያለሁ እና ስትመጪ ግን ብቻሽ እንዳትመጪ ያልኳት። ምክንያቱም እንዳትወድቅ ራሱ ፈራው። ምክንያቱም ለሴት ልጅ ከሰርግ ከወግ ማድረግ የበለጠ ነገር እዚህ ዓለም ላይ ምንም የለም። የምር በቃ በጣም ሴቶች የምወዱት ነገር ቢኖር ሰርግ ነው። ከሰርግ ማግስት ቢሞቱ ራሱ አይጠሉም። እኔ እንደዛ ነው ማቆም። ብዙ ጊዜ ሚዲያ ላይም ስለምሰማ የተለያዩ ኢንተርቪዎችንም ስለማዳምጥ ሴቶች እንደዛ ነው የሚያምኑትና ያው መስንም ይዘሽ ነይ፣ በክፉም በደጉም ከጎንሽ የቆመችው ስታለቅሺ እያጽናናሽ ይህን ደግሞ አንቺ ስትከፊ ከአንቺ ጋር የሆነችውን መስንም ይዘሽ ነይ ብያታለሁ። ብቻ ይህንን ይመስላል። የዛሬ ቀን በጣም ለየት ያለ ነው። እኔንም በበኩሌ በጣም ደስ ብሎኛል። ሰርጉ መቼ ነው ቀኑ መቼ ነው ብላችሁ ከጠየቃችሁኝ ከዚህ ከአብይ ጾም በኋላ ቀን 27 ሚያዝያ 27 ላይ ነው። ምክንያቱም እኔን ያው ያሳደጉኝ ሙስሊም፣ ክርስቲያን፣ ኦርቶዶክስ ደግሞ የተለያዩ ሃይማኖት
ላይ ያሉ ሰዎች ናቸው እኔን ያሳደጉኝና